አንተ እንዴ አረ ሰው ምንድን የፊት እግሩን አውርደነዋል ሎር የሆነውን ኮንትሮል አርም እዚህ ጋር ሰብሯል ቆይ በቃ ቆይ ለአራ ተጣና አረ ምንድነው እኛ ምን ታጠብ እንዴ የሚጎትተንን መኪና የሻፍቱን ብሎን ቆርጧል ይሄ ነው የተሰበረውም እኛ ከስራን ከፕሩፍ ጋር ነው ፕሩፍ በማድረግ ነው እንጂ በባዶ የለም ቸክሯል ግቢያችን ገብተናል ማለት ነው ከዚህ በኋላ የትኛውም ነገር አያሳስበንም እንዴት ውበቱ እንደመጣዩት ገና በእንደዚህ መኪና በጣም አንድ የሚያምር ውበቱ በአረፋ እንደዚህ ተሸፍኖ ሲታይ የትኛውም አይነት መኪና በጣም ነው የሚያምረው ፓስ ባላው በዚህ ሳይድማ ምንም ነገር የለው ይሄም ደግሞ ግጭት ሳይሆን ይሄም ደግሞ የሆነበት ሪዝን ምንድነው መኪናውን በካቦ ወይም ደግሞ በሰንሰለት አንስተውታል ሰላም ውድ ቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ እኔ ሳከድር ነኝ የኢትዮጵያ ፋውንደር ሲሆን እዚህ ጋር ደግሞ ማሜ ኒምቦ አብረን ይሄው እየሄድን እንገኛለን ማለት ነው ባለፈው በነገርናችሁ በዛኛው ቪዲዮ ላይ አንድ የሚገርም ሰርፕራይዝ አለን ብለናችሁ ነበር አንድ መኪና መስራት እንጀምራለን ብለናችሁ ነበር አሁን ወደዛ እየሄድን እንገኛለን መኪናውን ከቆመበት የተጋጨ ስለሆነ ሚስተካከሉ ነገሮች አሉ እሱን አስተካክለን ይዘነው ልንሄድ ወደዛው እየሄድን እንገኛለን ማለት ነው ተከታተሉን በጣም የሚገርም ፕሮጀክት ነው በዚህን ያክል ተሰርቶ አያቅም ሀገራችን ላይ በዚህን ያክል የተሰራ የለም እሱን ሰርተን ወደ አስፋልት እናወጣለን በአጭር ቀን ተከታተሉን ማሜ ደግሞ የምትጨምርልን ነገር ካለ ያው ዛሬ ለየት ያለ ነገር ነው ይዘን የመጣነው ያው ትንሽ እንደዚህ ስንል ያው ሰውም ደግሞ ትንሽ ምንድነው የትኛው ነው ማን ነው አሁን የድሮ መኪና ነው ወይ የሚባል ነገር አለ አይ አይደለም ዛሬ ለየት ያለ ኢትዮጵያ ላይ እስካሁን ያልተሰራ የኡነትም የሆነ ብዙ መኪና አፍቃሪ የሆነ ሰው ሊያቆም የሚችል ብዙ አንድ ልጅ አለ ዩቲዩብ ላይ ማታር ምስትሮን የሱን አይነት ነገር እኛም እስቲ ኢንሻአላህ ካላህ ጋር አሪፍ መኪና አግኝተናል እሱን መኪና አሁን ምናሳያችሁ ይሆናል ተከታተሉን ያበደ መኪና ነው አስተካክለን ደግሞ each and every step ያሳወቅናችሁ የደረስንበትን ከየት አግኝተን ከየት አንስተን የት እንደምናደርገው ለአስፋልት እንዴት እንደምናበቃው እሳቸውም ደግሞ በግርግር በቃ ያበደ ባለ መኪና ባለቤት ሊሆኑ ነው በቃ ተከታተሉ ሰፖርታችሁን እንፈልጋለን ይመቻችሁ ኮሜንት ማድረግ አይረሳ እንዲሁም ደግሞ ሰብስክራይብ ይደረግ ቻናላችን ይደግ ይመቻችሁ ኢትዮጵያ ሀብ ውስጥ ትሬኒንግ ልንጀምር እንደመሆኑ ለሪቨርስ ኢንጂነሪንግ የሚበተን አነስ ያለ ኤሌክትሪክ መኪና እንደምንፈልግ የሚያውቅ አንድ ወንድማችን ኢንሹራንስ ቶታል የተባሉ መኪኖችን በማየት ፎቶ በማንሳት በሚልክልን ወቅት ይህንን ፎርድ F150 ጫፍ ላይ እናየዋለን ይሄ ፎርድ F150 ላይትኒንግ 2023 ሞዴል ፉል ኤሌክትሪክ ሲሆን በ131 ኪሎዋት አወር በሆነ ባትሪ በፉል ቻርጅ 480 ኪሎ ሜትር ይሄዳል 0 ለመግባት 4.6 ሰከንድ ሲፈጅበት በጨረታው ይህንን ፎርድና ለሪቨርስ ኢንጂነሪንግ የሚሆን መኪና ተጫርተን ፎርዱን ያሸነፍን ሲሆን ለትሬኒንግ የሚሆን መኪና ስላላገኘን አነስ ያለ መኪና ያላችሁ ከስር በመናስቀምጠው ስልክ ይደውሉልን እንደምትመለከቱት ፎርድ ላይትኒንግ ላሪያት የሆነው ትሪም ሌቭል ነው ይሄንን ይመስላል መኪናው ዞር ይያልኩ አሳያችኋለሁ ትንሽ በዚህ በኩል እግሩ ላይ ችግር ገጥሞታል እዚህ ጋር እግሩ ላይ ችግር አለው እሱንም አሁን ኦኬ ሎር የሆነውን ኮንትሮል አርም እዚህ ጋር ሰብሯል እሱን እንዴት ፊክስ አድርገን ጭነን ግቢያችን እንደምንወስደው እናያለን ዛሬ እንደምታዩት ከፊት ለፊት ትንሽ አደጋ አለው እግር ላይ ብቻ ነው ፕሮብሌም ያለው ያው ይሄን መኪና ወስደን አሁን አስነስተን ምናሳያችሁ ይሆናል ተከታተሉን እሱ ባሉካ ስለሆነ ያስረዳችሁ ብዬ ነው ያው እንደምትመለከቱት ይሄ መኪናችን
ኦልሞስት 2023 ነው። ላሪያ ትሪም ሌቭሉ ነው። ብዙ ነገር እግሮችና ቦዲ ብቻ ነው ችግር ያለበት። ሌላውን ስናስነሳው ነው የምናውቀው። ሌላው ግን ሁሉ ነገር የተስተካከለ መኪና ነው። እግር እዚህ ጋር እግሩ ወልቋል፣ ከነ ዊል ሀቡ ወልቋል። እዚህ ጋር ከኋላ ተጭኖ ነው ያለው። ሌላ ግን ሻፍቱም እዚሁ ጋር አለ። ሻፍቱ ላይ ብዙ ችግር አይታየኝም። እሱን እናስተካክልና ግቢያችን ይዘን ሄደን ሁሉን ነገር እናስተካክለዋለን። እንደምትመለከቱት የፊት እግሩን አውርደነዋል። ያው ባትሪ ስለጨረሰ ጃምፕ አድርገን ነው አስነሳ ነው። የሚከፋፈቱ ነገሮችን አይተነዋል። በጣም ቆንጆ ነው። እግሮቹ ግን ኋላ እግሩ የግራ ኋላ እግሩ ሎወር አርሙን ስለሰበረ እሱን እንዴት አድርገን መጫን እንዳለብን ያው መፍትሄ እያመጣንለት እንገኛለን ማለት ነው። እንደምትመለከቱት መኪናው በጣም ቆንጆ መኪና ነው። ንጹህ መኪና ነው። ሌላ ከእግርና ከቦዲ ውጪ ያው ከፊት ትንሽ ምት ስላለው ራዲያተር ምናምን አፍሷል። ሌላ ብዙ ነገር ግን የለውም። እንደምታዩት ይሄን እንጨራረስና አሁን ቶው ለማድረግ እናስባለን ማለት ነው። ፊት እግሮኞቹ ይሄኛውም እግሩ ከውስጥ ቸርኬ ስለተጣመመ ጎማው ፈንድቷል። እዚህም ጋር ይሄኛው እንኳን የሚነፋ ነው። ከኋላ እየሰራ እንገኛለን ማለት ነው። ተከታተሉን። በሚገርም ስራ ጨራርሰን እንጭነውና ግቢ ላይ እንሄዳለን ማለት ነው። እዚህ ጋር ደግሞ ያለውን ነገር ያው ቺፎቻችን እዚህ ጋር ይገኛሉ። ከማሜ ኒምቦ ጋር ያው ቺፍ ዳዊት እዚህ ጋር አለ። እዚህ ጋርም ቺፍ ባቆ አለ ማለት ነው። እንደምታዩት ይሄ ነው የተሰበረውም ይሄኛው ነው። እግሩ ላይ ማለት የዊል ሀቡን የሚያስረው ይሄኛው ነበር። ይሄ ሎወር ኮንትሮል አርሙ ያለው ይሄኛው ነበረ። ስለዚህ ተሰብሯል ማለት ነው። ይሄ አው ይሄም እንደምታዩት ከዚህ ላይ ተላቀዋል ማለት ነው። ስለዚህ ይሄንን እንዴት አድርገን ግቢን ወስደውና አሁን ለመጫን ብቻ ነው እያሰብን ያለ ነው። ኋላ እግሩ እዚህ ጋር ባዶ ስለሆነ እሱን እንዴት መጫን እንደምንችል እያሰብን እንገኛለን። እሱን ጭነን ከጨረስን በኋላ ግቢ እንወስደውና ግቢ ቤቱ ከገባ በኋላ ምንም ያሳስብ ነገር የለም። መፍትሄው በእጁ ስለሆነ ማለት ነው። ስለዚህ ዛሬ እስከ ምሳ ሰዓት ድሮ ነው የሚሰሩት። እዚህ እስከ ምሳ ሰዓት ድረስ ስለሆነ አሁን ኦልሞስት 5 ሰዓት እየሆነብን ነው። ትንሽ ሰዓት ስለሆነ ያለን ቶው ትራክ እየመጣ ነው። እሱ እንደመጣ መጫን በምንችለው ልክ እንጭነውና ግቢያችን እንሄዳለን ማለት ነው። ተከታተሉን፣ አፕዴት እናረጋችኋለን። ይሜ እንደምታዩት ይሄኛው ነገር ቀይረነዋል። ስኮርት ጎማውን አውርደነዋል። ስኮርቱ እስካሁን ከፋብሪካ ወርዶ ማያቅም ገና የመጀመሪያው ነው። እኛ ስንፈታው ስኮርቱ አዲስ ነው ገና። እንደምታዩት ይሄ አዲስ ጎማ ነው። እሱን ስኮርት አውርደናል። ስኮርት ገጥመናል። ከዛ ደግሞ በዚህ በኩል ያለውን ስንፈታው ያው እግሩ እንደምታዩት ይሄ የተሰበረ ነበረ። ቸርኬው ሰባራ ነው። ጎማውና ቸርኬው ተለያይቷል። ይሄ ደግሞ ከጎማው ላይ ወረደ ነው እንደምታዩት። ስለዚህ አሁን ዲስኩም ያው እዚህ ጋር ምን አይነት ግጭት እንደተጋጨ ያው እንደምታዩት ይሄ እዚህ ቸርኬው የተሰበረ ነው። ይሄ እንደምታዩት ያው ዲስኩም ሀፋፍ ተሰብሯል። ግማሽ ካሊፎርም ተሰብሯል። ያው እንደምታዩት ስቴስቲኒም ሰብሯል። በጣም አይ ቲንክ የከበደው ምት እዚህ ጋር ነው። እዚህ ጋር መጥቶ ይሄ አንጥሮት እዛ ኋላው ላይ ነው ያደረገው። ግጭቱ የሚመስለው እንደዛ ነው። ኋላውም እግርን እንደምታዩት ምንም እግር ነገር የለውም። ይሄ ሎወር ኮንትሮል አርሙ እዚህ ጋር እንደተሰበረ ነው ማለት ነው። ይሄ እዚህ ተሰብሯል። ስለዚህ ኋላ እግሩን ምን እንደምናረገውና እንዴት እንደምንጭነው ትንሽ ቻሌንጅ የሆነብን እሱ ነው። ስለዚህ አሁን ቶው ትራክ መጥቷል። ሰፖርቱ ስለሰበረ ነው ይሄ ስለሰበረብን ነው ቻሌንጅ የፈጠረብን እንጂ ባይሆን ኖሮ እዛ ጋር አውትፑት ድራይቭ ሻፍቱን አድርገን አስደግፈን ማውጣት እንችል ነበረ። ግን አሁን አውትፑት ድራይቭ ሻፍቱ ስለሌለ ምንድነው ይሄ ስለተሰበረ አውትፑት ድራይቭ ሻፍቱን ብናረገው መደገፊያ እናገኝም። ሶ ያለን አማራጭ ቀስ እያልን ይሄንን ወደዛ መውሰድ ነው። ሰስፔንሽኑም ስለወጣ አሁን እሱ እንዳይቸክልብን ነው። ትንሽ ቦታውም ጭቃ ስለሆነ እንዳይቸክልብን እየሞከርን ነው። እንግዲህ እስቲ ብቻ ግቢ ግባ እና ቤቱ ይግባና ሌላው አያሳስብ እንደምንም ብቻ እዛ እንድረስ እንጂ ሁሉንም በትነን ሰቅለን የምናየው ነገር ይሆናል። እና እንደምታዩት አልহামዱሊላህ በጣም አልহামዱሊላህ የፈራነው ነገር ባትሪ ላይ ምንም ነገር የለም።
ትናንሽ ማይነርና ያው ቦዲ አሁን ነኝም ይሄን ቦዲዎች ደግሞ ማም ችግር አለው ያው በእጃችን ነው እንደ እንትን ነው የምናደርገው። ኧረ በቃ አሁን እኛ ከስራን ከፕሩፍ ጋር ነው ፕሩፍ በማድረግ ነው እንጂ በባዶ የለም። እንሰራለን፣ እናሳያለን፣ ትፈርዳላችሁ። እኛ ምንም ምንለው ነገር የለም። በስራችን ማሳየት ከዛ እና ፍርዱ ለእናንተ ሰጥተናል። ይሄን ይመስላል። አሁን እያደረግን ያለ ነው እየፈታነው ነው ካሊፐሩን አውርደን ስለተሰበረ ዲስኩም ካሊፐሩን ማንፈልገውም በባዶ ጎማውን እንገጥመውና ሮል እንዲያደርግ ብቻ። ከዛ በኋላ ያው መኪናችን መጥቷል። መኪናችን ላይ በምንችለው አቅም ጭነን ያው ሀፍ ስለዚህ 10 ትፈታ። ዲስኩ በዚህ ያክል ተሰብሯል ማለት ነው። እንደምታዩት ይሄ ነው ዲስኩ ያው እንደገና ቸርኬው የሚያወዛው ጋር የሌለው ነው። ግን ባትሪ ምናምን ስናደርግለት በቃ በራራ ነው ማለት ቀላል በራራ ነው። ይሄው ቸርኬው እንደዚህ ምን አይነት ግጭት ቢጋጭ እንደሆነ ስንት ነው መሰለኝ። ሁሉም ነገር ግማሽ ነው። አልሐምዱሊላህ እንኳን ነው ብቻ ይሄ ላይ ሆነ ግማሹ በጣም ሌላው ነገር ግማሽ እንኳን አልሆነ። የፊት እግሩን ብንገጥመውም ጎማው ቦዲ ላይ ስታክ ስላደረገ ከነበረን ሰዓት አንጻር እግሩ ላይ ምንም አይነት አማራጭ ባለማግኘታችን የእጅ ፍሬኑን አስለቅቀን መጎተት ብቸኛ አማራጭ እንደመሆኑ ስንጎትተው እየቸከለ ቢያስቸግረንም ቺፋችን በሐቁ በግቢው ፈልጎ እንደ ሀዲድ ሊያገለግል የሚችል ብረት በማምጣት መኪናው ላይ ያስገባን እየጎተትን መጫን ጀመረ። የምትመለከቱት መኪናውን ጭነናው ነበር። ኦልሞስት ሁሉ ነገር ተጭኖ ትንሽ ነበር የቀረው። ግን መኪናው በጣም ሄቪ እንደመሆኑ የሚጎትተንን መኪና የሻፍቱን ብሎን ቆርጧል ማለት ነው። እሱን አሁን ብሎን ተቀይሮ እየተስተካከለ ይገኛል። ኦልሞስት ጨርሰናል። ትንሽ ነው የቀረን። አሁን ይሄው እግሩ ምና የሚገባበት ላይ ተስተካክሏል። አሁን ይሄን ጎትተን እንጭንና ያው ይሄን ፀሐይ ጠብጥበናል። እንደ ጉድ ቫይታሚን ዲ ዛሬ ጠጥተናል። በደንብ አድርገን ይዘናል እና ኦልሞስት ግን ጨርሰናል። አሁን መውጣት ነው የቀረን። በጣም ደስ ብሎናል። አሁን እግሩ ብቻ ለቆ እዚህ ላይ ሲሆን ነው ትክክለኛው ደስታ። በቃ ግቢያችን ልክ ሲገባ ነው ትክክለኛው ደስታ የሚኖረው። ሌላ ግን ያው በጣም መናገር ከምንችለው በላይ ነው። መኪናው በጣም ወሳኝ መኪና ነው። በጣም አሪፍ መኪና ነው። ቆንጆ ነው ሁሉ ነገር። አሁን ጨራርሰን ግቢያችን ሄዳለን። የሚስተካከልና ያው ዴቭም ደግሞ ዴቭን አልተዋወቃችሁትም። ዴቭን ተዋወቁት። ቺፋችን ነው፣ ዳዊት ይባላል። እንዴት አየው መኪናው? በጣም ቆንጆ መኪና ነው። በጣም አሪፍ መኪና ነው። አሪፍ ነው አይደል? አዎ እንግዲህ አሪፍ ትራጅም ምንድነው አቅም የሚጠይቅና እንግዲህ በደንብ አቅማችንን የሚፈትን ነው። ይሄንንም ሰርተን የምናሳይ ይሆናል። በደንብ እንጂ አስገብተን ለብለብ ነው። የጋራ አቅማችንን እንግዲህ በደንብ የምናሳይበት ይሆናል። ተከታተሉን ባይነኝ። እሺ ለውጡን ከመጀመሪያው እስከ መጨረሻው ድረስ እየነዳን ደግሞ እናሳያለን። እስካሁን ባየነው ግን መኪናው ምንም የከበደ ፕሮብሌም የለበትም። በጣም ትልቅ የተባለ ነገር የለበትም። የብረታ ብረት ችግር ነው ያለበት። ያ ማለት ምን ለማለት ፈልጌ ነው? ብረታ ብረት ስል እዚህ ብራቾ በቃ ከታች ሎወር አርምና አፐር አርም ላይ ምናምን እነዚህ ነገር ነው እንጂ ዲስኩ ተሰብሯል እንጂ ከባባድ ባትሪ ላይ ደረሰ ሌላ ነገር የለም። እንደው ትንሽም ከበደ ከተባለ ራዲያተሩ ተሰብሯል። ስለዚህ ራዲያተር መቀየርና ኩላንት ጨምሮ ምን ማለት ነው? እስካሁን ባየነው ፎልትም የለውም፣ ብዙ ፎልት የለም፣ ምን ነገር የለውም። ጀስት ያለው ከታች እግሩን መቁረጡ ነው። ከዛ የኋላ እግሩ ላይ ያለው ፕሮብሌም ሎወር ኮንትሮል አርሙ መቁረጡ ነው። እሱን ያለው ከፊት ለፊት ሰስፔንሽን ምናምን አበላሽቷል። ካገኘን እዚሁ እንገዛለን፣ ካላገኘን ደግሞ እናስመጣና ገጥመን አስፋልት ላይ በቃ ጎማው ከነቸርኬ ነው። ያው እነሱ ማይነር ነገሮች ናቸው ሌሎቹ እንጂ ዋና ነገሮች ብዙ አልታየበትም። የፈራን የነበረው እኛ ከታች ባትሪ ከተነካ ስለዚህ የሆነ ነገር ላይ ዘሎ ስለገባ ከታች ነበር። ግን ይሄ መኪና ደግሞ ከተለምዶ ካየ ነው ከታቹም ያለው ሜታል ነውና እንዳለ ፕሮቴክተሩ ሙሉ ብረት ነውና አሪፍ ፕሮቴክት አድርጎታል። ስለዚህ ተመስገን ነው። አሁን የምትቀረዋን ጫን እናረጋትና ይሄው ጊዜም ሰርተው እየጨረሰው ይገኛል። ያው ጊዜን የሚቅርታ እንጠይቃለን በእናንተ ፊት። በእኛ መኪና የተነሳ የሱ መኪና ተበላሽቷል። ስለዚህ አሁን እናውጣውና አውርደነው መሄድ ነው ማለት ነው። አንዳንድ ዲቴል ነገር ላሳያችሁ። ችግር አለው ያልንበት ቦታ እዚህ ጋር እንደምታዩት ራዲያተር ውስጥ ከታያችሁ አላቅም፣ እዚህ ስር ከታያችሁ
እንደዛ ተኝቷል። ከታችም እዚህ ጋር ያው ታጥፏል፣ ተሰብሯል። ስለዚህ ይሄ ሙሉ ይቀየራል። ያው እንደምታዩት እዚህ ጋር ደግሞ ይሄ የሰበረው ምናምን ነው። ዲስኩ እንደሁለት ከፍሎታል። ሰስፔንሽኑ ተጣሟል። አርሞቹ ኮንትሮል አርሞቹም ተጣመዋል። ቴስቲኒ ቆርጧል። የታችኛውንም ሎወር አርምም ቆርጧል፣ አጣሟል። ይሄ ለፊት እግር ነው። ከኋላ ይሄንን ያልናችሁ ከኋላ ይሄን እንደምታዩት ቆርጦታል ማለት ነው። እዚህ ጋር ተሰብሯል። ስለዚህ ሻፍቱን ብንገጥመው ምንም ማድረግ ስለማንችል እንደዚህ ሆኗል። ስለዚህ ይሄ ነው ትልቁ ፕሮብሌም በሳይድ ያለው ይሄ ነው። ስለዚህ ሰስፔንሽን ይፈልጋል። እዚህ ጋር አይ ቲንክ ከዚህ በፊት ሲጭኑ እነሱ በክሬን ነበር የጫኑት እና ይሄን ቆርጧታል። ቦዲም ፕሮብሌም አላት። ከኋላ እስካሁን ድረስ ሌላ ለየት ያለ ምት የለም። እዚህ ጋር ደግሞ እንደምታዩት የመኪናው ላይትኒንግ ይባላል። ይሄን ይመስላል። ከፊት ላይ በዚህ በኩል ምንም ችግር የለበትም። በዚህ በኩል ምንም የተጎዳ ነገር የለም። ውስጡን ቅድም አሳይቻችኋለሁ። አሁን አንዳንድ ቱሎቻችንን ከተንበታል። በዚህ በኩል ምንም ችግር የለም። ይሄ ራሱ ስኮርት ጎማ ነው። ስኮርቱን ጎማ ቀይረን ኦሬዲ መኪናው እንደምታዩት ወጥቷል እዚህ ድረስ። አሁን እቺን ጎትቶ እዚህ ጋር ጋፓን ማስጠገር ነው። ሌላ ምንም የከበደ በዚህ ሰዓት ምንም በዚህ ሳይድ የከበደ ነገር የለም። ያው ይሄ ደግሞ ማለት የምትፈልጊው ነገር ካለ እስቲ አንዳንድ ነገሮች ይኖራሉ። ያው ከዚህ ወደዚህ እንዴት አድርገን እንደምናደርገው እና ደግሞ ይሄን ራሱ ከዚህ ወደዚህ ብለን ብናሳያችሁ ደግሞ ጊዜ ቅርብ ነው። ጊዜው ቅርብ ነው። ያው በዚህ በኩል ብቻ በዛ ሳይድ ነው ያለው። በዚህ ጋር ምንም ነገር የለውም። ሁሉ ነገር ይሄ ጎማ ያው እግሩ ግን ይሄ ጎማ ባይዘው ገና አልተፈታም ነበር ከመኪናው ላይ ከፋብሪካው እኛ ነው ያወረደው። እንደምታዩት እግሩ ገና መርገጡ ነው። ይሄኛው ላይ የነበረ ነው። ከኋላውም ስኮርት ይዘን የመጣ ነው እኛ። ስለዚህ ጨራርሰና ሆኖ ጨርሷል። እንጭ ነውና ወደ ግቢያችን እንሄዳለን ማለት ነው። ኢትዮጵያና ማሜ ኒምቦ ይሄው ለየት ያለ ስራ ማለት ይሄንን ለማለት ፈልገን ነው። ይሄን መኪና አስነስተን አስፋልት ላይ ወስደን ነድተን ከፈለግን ደግሞ ቴስት አስደርገን ማለፉን ይሄኛ አድሰን ጨርሰን ለመንገድ ሴፍ መሆኑን አረጋግጠን የምናወጣው ይሆናል ማለት ነው። ይሄን ይመስላል። በመጨረሻም ለ5 ሰዓታት አታክሎን በሰላም ተጭኖ ወጥቷል። መኪናው በጣም ከባድ ከመሆኑ እንደምታዩት እያነሳው ነው የሚጎትተው ነው መኪና። ቀስ እያልክ የምን
እንደምትመለከቱት ግቢያችን ገብተናል ማለት ነው። ከዚህ በኋላ የትኛውም ነገር አያሳስበንም። ቤቱ ገብቷል። የሚቀሩትን ነገሮች አንድ በአንድ እንሰራቸዋለን ማለት ነው። መጀመሪያ ባትሪ ቻርጅ እያደረግነው እንገኛለን። የሚቀራሩትን ነገሮች አንድ በአንድ አብረናቸው መኪናውን አስገብተን ካሳደረን በኋላ ወደ እጥበት እንገባለን ማለት ነው። መኪናውን ሙሉውን ሙልጭ አድርገን እናጥበውና ከዛ በኋላ ወደ ስራ አንድ በአንድ ፕሮሲጀር ስላስቀመጥን የስራ ሂደቱን እግሩን ወደ መበተን እንገባለን ማለት ነው። አሁን ሙልጭ አድርገን ይሄ የምታዩትን ቆሻሻ የተባለውን ነገር ወደ ፋብሪካው ማለት ውበቱ ወደ አለበት እንመልሰዋለን ማለት ነው። ማም የምትለን ነገር ደግሞ ያው እንደምታዩት የመኪና በጣም ጸዴ አሪፍ መኪና ነው። እነኚህም ስናያቸው ትንሽ ማይነር የሆኑ ፕሮብሌሞች አላቸው። ማይነሮቹን ያው ማይነር ስላችሁ ማይነር በጣም ማይነር ሳይሆን ያው አደጋው የደረሰበት እግር ላይ ስለሆነ እግሮቹ ስራ ይፈልጋሉ። ቴክኒካሊ ግን ብዙ ወደ ባትሪው የሚሄድ የለም። ስለዚህ አሪፍ ኮንዲሽን ላይ ነው ያለው። አጥበን ወደ ስራ ምንገባ ይሆናል። መጀመሪያ ያለውን ቆሻሻ አጸዳርተን ስራችንን እንጀምራለን። ዋና ትልቁ ያው ፕሮብሌሙ ይሄ ነው። ይሄን የተሰበረው ይሄንን አሁን እኛ ሌላ እየፈለግንለት ነው ስፔሩን። ስለዚህ ይሄንን ቀይረን አንዳንድ እነኚህ ቦዲ ስራዎች ይኖራሉ። ከዛ በኋላ መኪናውን ደግሞ ባለበት መነዳት በምንችለው አይነት አድርገን ለቴስት ድራይቪንግ አላህ ካለ 2 ሳምንት ውስጥ ምንወጣ ይመስለኛል። ስለዚህ ተከታተሉን፣ ይመቻችሁ። ምርጥ መኪናችን ግቢያችን ገብቷል አላችኋለሁ። እንደምትመለከቱት ይሄ መኪና ምቱ ይመስለኛል በዚህ ጋ ነው። እዚህ ጋ ነው ኢምፓክቱ ያለው። ይሄ ጠቅላላ አፈር ነበረ፣ ውስጡ ሙሉ አፈር ነው። እንዲሁም ደግሞ ይሄንን እንደምታዩት አጣሞታል። ይሄ ቀጥ ነው ማለት ያለበት፣ ይሄ ጠቅላላ ተጣሟል እንደምታዩትና ከዚህ ምት ዘሎ ኋላ ነው እዚህ ጋ ይሄንን የሰበረው። ከዛ ጋር ኢምፓክቱ መጥቶ ይሄንን እንደዚህ ኮንትሮል አርሙን ሰብሮታል ማለት ነው። እንደምታዩት ይመስለናል የዚህን ያህል የሆነ ምት ያለው ነው። ይሄም ደግሞ ግጭት ሳይሆን ይሄም ደግሞ የሆነበት ሪዝን ምንድነው? መኪናውን በካቦ ወይም ደግሞ በሰንሰለት አንስተውታል። ስለዚህ ሲያነሱት ይኸው በዚህ ጋር እንደገና ደግሞ ይኸው እዚህ ጋር ይሄንን ከላይ ያበላሸው እና ይሄ የተበላሸው በዛም ሳይድ እንደዚሁ አለው ማለት ነው። ይሄ የተበላሸበት ምክንያት በሰንሰለት ወይም ደግሞ በካቦ ስለተነሳ ነው። ስለዚህ እየጨራረስ ነው እንገኛለን። አሁን ፎም እናደርግና እናሸዋለን። ሙሉ ቆሻሻውን እናወርደዋለን። እስካሁን ግን ያው አቧራው ሲወርድ በጣም ነው ያማረበት። አሁን ይሄንን ቀይረና አንድ አፍታ እናወርደው። ይሄ የፋብሪካው ላዩ ላይ የነበሩት ሸርኪዎች ናቸው። ይሄው ይሄ እዚህ ጋር ምቱ እንግዲህ ጎማውንም ቀዶታል። እና መኪናው አብዛኛውን ነገር በጣም አዲስ ነው ያለው እና በጣም ያሳዝናል። በአንድ ሳይድ መኪናው የማይሆን አደጋ ገድሶበት ያው እዚህ ላይ ስለደረሰ ያው በአንድ በኩል የፈለገ ቢሆን ያው ያሳዝናል፣ ያናዳል። ግን ያው እኛም ደግሞ አሁን ህይወት እንዘራበታለን። እንደምታዩት እንዴት ውበቱ እንደመጣዩት ገና በእንደዚህ መኪና በጣም አንድ የሚያምር ውበቱ በአረፋ እንደዚህ ተሸፍኖ ሲታይ የትኛው አብሮ እያጠባ አስቸግሮናል። እኛንም አብሮ ያጥበናል። ምንድነው ያየህብን ነገር አለን? መልቀቅ ያለበት ነገር አለ። አበደ በጣም ዋው! ሰርቪስ ተደርጎ ያለቀ ነው መሰለኝ። አታሷሹኝ። እኔ መሰለኝ ገና ሊሰራ ሳይሆን ሰርቪስ ተደርጎ አልቆ ታጥቦ ለመነዳት የተዘጋጀ ነው የመሰለኝ ያለው። እንደምታዩት ውበቱ ከች ብሏል። ከለሩ የሚያምር ከለር ነው። ቻርኮል ግሬ የሚባለው ከለር ነው። በጣም ትልቅነቱም አሁን ነው የወጣው። ቆሻሻው አክፍሎት ነበር መሰለኝ።
ፓስ ባላው በዚህ ሳይድማ ምንም ነገር የለውም። ይኸው ቅድም እንዳልነው ይሄ ሲነሳ ካቦ የያዘበት ቦታ ነው። ይሄንንም እንደዛው። አረ ኢንሹራንሶች ግን እንደዚህ ምንም ያልሆነ መኪና ለምር በካቦ የምታነሱት? በካቦ መነሳት የለበትም። ተጎትቶ አይጫልም እንዴ? ተደርጎ መኪና ላይ ይጫላል። በክሬን እንደዚህ ማንሳት አላስፈላጊ የሆነ ወጪ ውስጥ ነው የሚያስገባው። ያው እንደምታዩት ነው መኪናው ወደ ነበረበት ተመልሷል ማለት ነው። ውበቱን አርከፍክፎበታል። አሁን እንግዲህ የሚቀረን ምንድነው? አንድ በአንድ ስራዎቹን ፕሮሲጀሩን እየጠበቅን መጀመሪያ እግሩን እንፈታለን። የእግር ስራውን ለመጨረስ እንሞክራለን። እግር መፍታት እንጀምራለን ማለት ነው። በመቀጠል ደግሞ እግሩን ከጨረስን በኋላ የኩሊንግ ሲስተሞቹን ወይም ደግሞ ከራዲያተር ጋር የተያያዙትን ነገሮች ለመጨረስ እንሞክራለን። ከዛ ደግሞ ሌላ ያላሳየናችሁ ውስጥ ላይ ኤርባጎቹ ተፍተዋል። ስለዚህ ኤርባጎቹ ስለተፈቱ እንዲሁ ሲት ቤልቱም ስፔሻሊ በዛ በኩል ያለው ለቋል ማለት ነው። ሲት ቤልትና ኤርባግም ሌላ ያለው ስራ ነው ማለት ነው። እሱንም እናስተካክል ይሆናል። ከዛ በመጨረሻ ደግሞ የዲያግኖስና የቦዲ ስራውን አደራርገን ጎማ ጨርሰን ያው እቃ በምናገኘው ልክ ፍጥነቱን እናፈጥናለን ማለት ነው። ብዙ እቃ እዚህ ሀገር እናገኛለን ብለን አናስብም። እቃ ውስጥ ደግሞ እነዚህ መኪኖች እቃ ያላችሁ ሰዎች ያነጋግሩን፣ እንገዛለን፣ እንፈልጋለን። ስለዚህ ያነጋግሩንና ፊት የሚያደርጉትን እቃዎች እንገዛለን ማለት ነው። እንዲህ ያደረግን መኪናውን ቶሎ ጨርሰን ቦዲ ጨርሰን አስፋልት ላይ ወጥተን እስክንነዳው በጣም ቸኩለናል ማለት ነው። ስለዚህ በተጨማሪ ደግሞ ማሜ የምትጨምርልን ነገር ካለ? ይሄ የሱ ጎማ አይደለም። እኛ የነበረን እዚህ ሃይሉክስ የነበረ አንድ ጎማ ለስኮርት እዛ ጎማው ስለፈነዳ ለሱ ነው ያመጣ ነው። ይሄ ነው የሱ ጎማ። ይሄም የሱ ስኮርት ጎማ ነው። አዲስ ነው፣ የራሱ ነው። እንደምታዩት መስመሩ እዚህ ጋር እንደምታዩት ቀዩ ራሱ እኛ ነን መጀመሪያ ቲንክ የገጠም ነውና ይሄን ይመስላል። ሌላ እዚህ ጋር እንደምታዩት ራዲያተሩ እንዳለው እዚህ ጋር ምት ስላለው እሱ ራዲያተሩ አሁን መፍታት እንጀምራለን። ዛሬ አትሊስት የተወሰነ ፓርት ፈተን የሆነ ስቴጅ ምን ደርስ ይመስለኛል። ዛሬ ፓርቶች ዲስማንትል የምናደርግ ይመስለኛል። ከዛ በኋላ ለማወቅ ዲፕሊ እንደምታዩት ያው እዚህ ጋር ያው ውስጥ አሳያቸው ቀይ አፈሩን ነው የገባበት ቦታ ላይ ወደ እንደሱ አይነት ስራዎች ገብተን ማጸዳዳት እንጀምራለን፣ ማስተካከል እንጀምራለን። እቺ ናት ከባድ ለመስራትም ምንም ለማድረግ የማይመች ይሄ ነው ዋና ፕሮብሌም ያለው። ስለዚህ ይሄንን ብናገኝ ትልቁን እንትን የመኪናውን ትልቁን ድክመት እናነሳለን ብለን እንገምታለን። ስለዚህ ተከታተሉን። ኢች ኤንድ ኤቭሪ ስቴፕ አፕዴት እናደርጋቸዋለን። ይሄ ቦዲው አያሳስብም፣ ቦዲው በእጃችን ነው። ምርጥ ስራ ነው የምንሰራው። ስለዚህ ዋና እነኚህ ፓርቶቹን ናቸው። ፓርቶቹን ፈልገን ካገኘን በኋላ ኢሴ እንዳለው ውስጡም ደግሞ የኤርባጎቹንም ይሄ ኤርባግ ደግሞ በጣም የሚገርመው የዚህንም አፈንድቷል፣ የዚህንም አፈንድቷል። ከዛ ደግሞ ወንበር ላይ ያለው ወንበሩን በትኖ ወጥቷል። የወንበር ኤርባጉም እንደምታዩት ወጥቷል። ስለዚህ እነኚህን ነገራቶች አስተካክለን ብናሳያችሁ በጣም ትልቅ ደስታ ይሰማናል። ለራሳችንም ለእናንተም ደግሞ የምትደሰቱ ይመስለናል። ተከታተሉን። ይመቻችሁ። በቃ ማሜ እንዳላችሁ ነው። ቶሎ ብለን አጠዳድፈን መንገድ ላይ እስክንነዳው ቸኩለናል። ብዙ ሌላ ነገር የለበትም። እግርና ከዛ ከኤርባግ ጋር በተያያዘ ከኩሊንግ ሲስተሙ ጋር የተያያዘ ነው። ከፊት ፓራውልቶች አንዳንድ ፓራውልት ያስፈልጋል። እነሱ ስራዎች ነው ያሉት። ሌላ ግን ብዙ ሜጀር የሚባል ነገሮች የሉትም። ስለዚህ ጨራርሰን ወደ አስፋልት እንወጣለን ማለት ነው። ይሄ ማሜ እንዳለው እዚህ ጋር ኤርባጉ ሲፈነዳ ይሄኛው አይ ቲንክ እዚህ ጋር ያለው ኤርባግ አልፈነዳም። ይሄ ያልፈነዳበትም ሪዝን እዚህ ጋር ፓሴንጀር ስላልነበረ ሲት ቤልት ስላልታሰረ ወር ደግሞ ወንበሩ ላይ ሰው ስላልነበረ ያኛው አልፈነዳም። ሌላ ግን ይሄ ሁሉ ፈንድቷል። ይሄም ፈንድቷል። እዚህ ስርም ያለው ፈንድቷል። ይሄም ፈንድቷል። ይሄንንም ቆርጠ ነው። አንዳንዴ ደግሞ ምንድነው የተሳሳተ ነገር አሁን በዛ ጋር ሰው ስለሌለ ምናምን ብላችሁ ብትሉ ይሄ የለቀቀው ሰውየው በዛ ሳይድ እንዴት ለምን የጣራው ለቀቀ ቢሉን ይችላሉና ይሄ ደግሞ መልሱ ምንድነው ይሄ ሰውዬ ቢገለበጥ እዛም ጋር እንዳይሄድ ነው ይሄንን ኤርባግ የለቀቀው የኮርነሩን ኤርባግ የለቀቀው ማለት ነው። ይሄን ይመስላል። ስለዚህ ተከታተሉን። በዚህኛው ቪዲዮ እንግዲህ መኪናውን አምጥተን ከነበረበት ይዘን መተን ግቢያችን አስገብተን ግቢያችን ደግሞ ገብቶ ተጣጥቦ ጨራርሰናል ማለት ነው። አሁን በሚቀጥለው ቪዲዮ ደግሞ እግሮቹን ፈታተን ምን ደረጃ ላይ እንደደረስን አብረናችሁ የምንገናኝ ይሆናል ማለት ነው። ስለዚህ ተከታተሉን። ቻናላችን ይደግ፣ ሰብስክራይብ ማድረግ አይረሳ። ይመቻችሁ።